አልሐምዱሊላህ። በዚህ አጋጣሚ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ አስተማሪ ታሪክ አለኝ ብዬ ነበር የገባሁት። እኔ አስተማሪ ታሪክ አለኝ። ምናልባት እህቶች የሚረዳ ከሆነ ከኔ እንዲማሩ የምፈልገው ነገር ስላለ እኔ የገባሁት። አቡዬ ረጅም ጊዜ እሰማሻለሁ ከታች ሆኜ ለመግባት አጋጣሚውን ስላላገኘሁኝ ነው ያልገባሁት። እና እኔ ልጅ ሆኜ ነበረ ህይወቴ የጀመረው፣ በልጅነቴ ነበር። ፈተናዎች ብዙ ጊዜ ነበሩብኝ ማለት ነው። እኔ ያው ደሃ ከሚባል ማህበረሰብ ውስጥ ነው የተፈጠርኩት። እዛ አካባቢ ላይ ስኖር ብዙ ጊዜ ማዘር እንጀራ ትጋግር ነበር ማለት ነው። እንጀራ ስትጋግር ትንሽ ሆኜ ነበር እንጀራ አብሬያት ጋግር ነበር። አብሬያት ከስሯ ብዙ ነገር እሰራ ነበር ማለት ነው። እንደዛ እየሰራው እማራለሁ፣ ትምህርት ቤት ሄዳለሁ። ከስራ እንደወጣሁኝ ነበር ወደ ትምህርት ቤት የሚሄደው። እየሰራውኝ አንዳንድ ጊዜ ሰዓት አልፎብኝ እየሮጥኩ የሚሄድበት አጋጣሚ ብዙ ጊዜ ነበር። እንደዛ እየሆነ ማዘር የተወሰነ ጊዜ እንትን እያለ ማዘርን አመመብኝ ማለት ነው። እኔ ታናናሽ ወንድም እንጂ ታላቅ የለኝም። እኔ ነበርኩ ለቤቱ ታላቅ። ከዛ እናቴን ሲያምብኝ በቃ ማደርገው ነገር ሁሉ ግራ ገባኝ። ከዛ ፋዘርም ብዙም ቤት ውስጥ ብዙ ነገር እንትን አይልም፣ ከበራ አያደርግም እና ይሄዳል ስራ። የሆነ ነገር ብቻ ካደረገ በቃ ትዝ አንለውም። ለምን ቤተሰቦቹ ያላቸው ስለሆኑ እነሱ ጋር ነው በቃ ብዙ ጊዜው የሚያሳልፈው እነሱ ጋር ነው ማለት ይቻላል ማለት ነው። ከዛ በቃ የሆኑ ጓደኞች ነበሩኝ። እኔ በሰዓቱ የወንድ ጓደኞች በጣም ብዙ ነበሩኝ ትምህርት ቤት። ለምን ሻይ ቡና አትጀምሪም ምናምን፣ የእናንተ ቤት ፊት ለፊት ስለሆነ ሻይ ቡና ብትጀምሪ እኮ እኛም እናግዝሻለን ምናምን አሉኝ ማለት ነው። ከዛ እሺ በቃ ብዬ እንዳሉኝ መጣውኝና አጎቴ ሱቅ ያለው ነበረ። ሄጄ ዱቄት እና ዘይት ምናምን ተበድሬ ይዤ መጣውኝ። ሰርቼ መልስላለሁ ብዬ ጎረቤታችን ደግሞ ብስኩት ቆቀር የሚሰራ ነበር። እሱ ጋር ሄጄ ጠየቅኩት እንዴት እንደሚሰራ ምናምን። ከዛ መጥቼ መስራት ጀመርኩ ማለት ነው። ጓደኞቼም አላሳፈሩኝም። እነሱም መጥተው ገዙ፣ ለቤተሰብም ገዝተው ምናምን። የመጀመሪያ ቀን በጣም ደስተኛ ሆንኩኝ። ለምን ተሳካልኝ ስራዬ ብዬ ማለት። ከዛ እንደዛ ሆኖ በቃ ያንን ቆቀር እየሰራውኝ ታናሽ ወንድሜም ነበር፣ እሱንም እያስተማርኩት ና እንደዚህ አድርግ እያልኩኝ ለሁለት ሆነን ያንን ሻይ ቡና እየሰራን ትምህርት እማራለሁ። እንደዛ እየሆንኩኝ እየተማርኩኝ እያለ ከዛን በቃ እኔም እያደግኩኝ መጣው። በዛ መካከል ላይ ፋዘር ብዙም ቤት ውስጥ እንትን አይልም ብያቸዋለሁ። ፋዘር ምን ያደርጋል መሰላችሁ? ከወንድሞቹ ጋር አብሮ ተነጋግሮ ምንኖርበትንም ቤት ለመውሰድ ከማዘር ጋር መለያየት ይፈልጋል ማለት ነው። መለያየት ሲፈልግ ማዘር የምትሰጠው ምንም አይነት ነገር የለም። ፍርድ ቤት ልጆች ሁላችንም 5 ነን ሄድን። ፍርድ ቤት ሄደን ስንቀርብ መርጣችሁ ማንጋ መሆን እንደምትችሉ መሆን ትችላላችሁ ተባለን። እኛ መብቱ የተሰጠን መርጦ ማንጋ መኖር እንደምንችል ማለት። እኔ ከእናቴ መለየት አልፈልግም ስል ወንድሞቼም ከኔ መለየት አይፈልጉም እና እናታችን ጋር ነው የምንኖረው አለን። ሁላችንም እናታችን ጋር መኖር ጀመርን። እንድንኖር በቃ ሁሉም እናታችን ጋር ተባለ። ከዛ ለእሷ የሚችለውን ያክል እንዲቆርጥ፣ እሱ ደግሞ ምንም አይነት ገቢ ምንጭ ስለሌለኝ ምንም ቆርጦ ነገር የለም፣ እኔ በቤተሰቦቼ ድጋፍ ነው የምኖረው ምናምን አላቸው። ከዛ ስል ቤቱ ደግሞ የሁለታቸውም ቤት ስለሆነ ቤቱ ተሽጦ እንዲከፋፈሉ ተባለ ማለት ነው። ቤቱ ተሽጦ እንዲከፋፈሉ ሲባል በሰዓቱ ማዘር ምንም አይነት ነገር የምትከፍለው ነገር የለም። ቤቱ ቢሸጥ ደግሞ ያ ብር ቢመጣ ለእሷ ምንም አይነት ነገር አያደርግም። ልጆቼን ይዤ ጎዳና ነው ወይ የሚወጣው ምናምን እያለች በጣም መሰቃየት ጀመረች ማዘር ማለት። እኔ በዛን ሰዓት ወደ 16 ልገባ ነበር እድሜ ማለት። ከዛ አንድ አጎቴ የሆነ ሀብታም እኮ በጣም ይወድሻል፣ እሱ ሙሉውን ብር እከፍላለሁ ብሏል። እሱ እኔን ታግባኝና እኔ ሙሉውን ብር የእናትሽን ወጪ እኔ እሸፍናለሁ ብሏል ምናምን ብሎ አለኝ ማለት ነው። ከዛ ሲለኝ ይሄ ማይመስል ነገር ነው። እኔ አንድም ቀን ስለ ትዳር አስቤ እኮ አላውቅም። በዚህን ሰዓት እንዴት ስለ ትዳር አስባለሁ ምናምን አልኩ። እናትሽን ከጎዳና መታደግ የምትፈልጊ ከሆነ
እኔ አልኩሽን ነገር እሺ በይኝ ምናምን አለኝ። ከዛ የእሱ ጉጉት ሲጨመር ማዘር ጭንቀቷን ሳይ ምናምን እሺ አልኩት ማለት ነው። ምንም ሳላስበው እሺ አልኩኝ። እሷን ከዛ ነገር ውስጥ አወጣለሁ ብዬ እሺ አልኩኝ። እሺ ብዬ ያንን ሻይ ቡና ስሰራ ደግሞ አንድ በጣም የሚቀርበኝ ልጅ ነበረ። ከዛ እሱ ሲመጣ ምን ልሰራ ነው የምትመጣው ምናምን እያልኩኝ እንትን እላለሁ። ከዚህም በፊት ምንም አልለውም ነበር። ይሄ ትዳር ምናምን የሚለውን ነገር ከታሰበ በኋላ እሱን ማየት አልፈልግም። እሱ ለምን እኔን እንደሚወደኝ ስለማቅ እንዲመጣ አልፈልግም ነበር። ከዛም ብዙም ጊዜ ሳይፈጅ የፍርድ ቤቱ ፕሮሰስም በጣም በቅርብ ስለነበረ ለዛ በቃ ፍርድ ቤት ቀጠሮ ሳይደርስ በፊት የኔ ትዳር እውን መሆን አለበት ተብሎ ወደ ትዳር ዓለም ገባው ማለት ነው። ወደ ትዳር ዓለም ገብቼ የማዘር ቤት ብሩ ተከፈለ። ፋዘር ብሩን ይዞ ሄደ። ማዘር ቤቱ ላይ ልጆችን ይዛ መኖር ጀመረች። ማዘር ይሄንን ሁሉ ሳደርግ አታውቅም። ለዛ ብዬ እንደሆነ የማገባው ምናምን የምታውቀው ነገር የለም። እኔ መውደቂያ ስጠፋኝ አንቺም ትተሽኝ እየሄድሽ ነው አይደል ምናምን ትለኛለች ማዘር ማለት ነው። ከዛ ለእሷ እንደዚህ ነው ብዬ ከነገርኩኝ በጣም ትጎዳብኛለች ብዬ ስላሰብኩኝ መንገርን አልፈለግኩም። እኔ ራሴ ፈልጌ ነው ማገባው። በቃ ተይ አንቺ በቃ ለራስሽ ኑሮሽን ኑሪ እንደዚህ ምናምን አልኳት። ከዛ ብያት ያ ህይወት ተጀመረ። ትዳር መሰረትኩ። ከኋላ አጎቴ ነገራት። ቤቱ ከተከፈለ ምን ካለ በኋላ ለአንቺ ብላ ነው ይህንን ነገር ያደረገችው ምናምን ብሎ ነገራት ማለት ነው። ማዘር እኔ ጎዳና ብኖር ይሻለኝ ነበር እንደዚህ ሆነሽ አንቺ ከምታገቢ እኔ ጎዳና ብሆን ይሻለኝ ነበር ብላ በጣም በቃ ተሰማት። ከዛ ሲሰማት እኔ በሰዓቱ በቃ እሷን መታደግን እንጂ ሌላ ነገርን አላሰብኩኝም ነበር። ከዛ ገብቼ ስለምንም ነገር ማቀው ታሪክ የለም በሰዓቱ። ከዛ በቃ አብረን መኖር ጀመርን። የተወሰነ ጊዜ በሰላም ኖርን፣ በፍቅር ኖርን። መቼም አንድ ነገርን ፈልገሽ እስከገበሽ ድረስ በቃ የበታች አድርጎ ነው ሰው ሊመለከትሽ የሚፈልገው ማለት ነው። ከዛ እሱ በቃ ለእናቴ ብር መስጠቱን ሁል ጊዜ ያስታውሰኛል ማለት ነው። ለእናትሽ ብር ብለሽ እንጂ እንደዚህ ብለሽ ሽጠውሽ እኮ ነው እነሱ እንደዚህ ነው ምናምን እያለ በቃ አእምሮዬን በጣም የሚነካ ነገር የሚጎዳ ንግግር ይናገረኛል ሁል ጊዜ። ከዛ በዛ አጋጣሚ እንደዛ እንደገባው እኔም ብዙም እንትኑ ስለሌለኝ እማራለሁ። በዛ ላይ ትምህርቴንም አላቆምኩም ነበር አላቆምም ብዬ። ከዛም በቃ እንደዛ እየተማርኩ እያለሁ ከኋላ ለካ አርግዣለሁ። እኔ አላወቅኩኝም። ሳላቅ አርግዣለሁ። ከዛ እርግዝናም ነበር። እኔ ደግሞ ያመኛል ብዬ በቃ በጣም እሳቀቃለሁ። በጣም አሞኛል ምናምን ብዬ በጣም እንትን ስል የአጎቴ ሚስት መታ ሆስፒታል ስትወስደኝ ነፍሰ ጡር እንደሆንኩኝ ተነገረኝ። በቃ የዛኔ ያ የእሱ ንግግር አለ። ሁሉ ነገር እንደጠበቅኩት አይደለም ትዳር የሚባለው ነገር። ከዛ በቃ መሬት የተደፋ ያክል ተሰማኝ በሰዓቱ። ከዛ ያ ነገር እንትን ብሎ በቃ እርግዝና በጣም በስቃይ ውስጥ በትልቅ ስቃይ ውስጥ ሆኜ ያንን እርግዝና ሰዓት አሳልፌ ወለድኩኝ። ስወልድ ደግሞ ነብሰ እንትን በኦፕራሲዮን ነበር የወለድኩት። ማዘር እኔ ጋር ልውሰዳት ብትል እምቢ ብሎ ቤት አስቀረኝ ማለት ነው። ቤት ውስጥ ሰራተኛ አለው። ያው ሰራተኛ ቢኖርም እናትየው ቤት ውስጥ ስላሉ በጣም ተጽዕኖ ያደርጉብኝ ነበር። በጣም በቃ ቤተሰቡ ሁሉ የሚናገረኝ ንግግር አለ። በቃ ያሱ ከሱ የሰሙትን ንግግር ሁሉ ጊዜ ይናገሩኛል። ለአእምሮዬ በቃ በጣም መጥፎ ነገር ነበር የሚናገሩኝ ማለት። ከዛ እንደዛ ሆኖ በልጄን በወለድኩኝ በ6 ወሬ ከዛ በቃ በጣም የማይሆን ነገር አደረገኝ፣ መታኝ ምናምን ነገር እና ኦፕራሲዮንም ስለነበርኩኝ በጣም አመመኝ። በጣም ታምሜ ሆስፒታል ገባሁኝ። ከዛ ሆስፒታል ገብቼ ራሱ ቤተሰብ መጥቶ እንዲያየኝ አልተፈቀደላቸውም ነበር። ለምን እሱ ሆስፒታል የግል ሆስፒታል አስገብቶ ስለሆነ እንትን ያለኝ ማንም ሰው አልሰማም። መጥቶ ሊያየኝም የቻለ ሰው አልነበረም። ከዛ እንደዛ በጣም ታምሜ ሳምንት ሆስፒታል ተኝቼ ወጣሁኝ። ወጥቼ ከዛ መጥቼ ቤትም በቃ የሆነ ሁሉ ጊዜ ሀሳብ ሲኖር የለም እየከሰው ምናምን ሄድኩኝ። በጣም ከሰው። ከዛ ኪሎዬ ሁሉ ወረደ። ሐኪም ቤት ሲሄድ ምንድነው አንቺ ምናምን ይሉኛል። በቃ ሁሉ ጊዜ በሽተኛ ሆንኩኝ። ራሴን በጭንቀት ማለት ነው። በጭንቀት ራሴ ሁሉ ጊዜ በሽተኛ ሆንኩኝ። ያመኛል ሁሌም። ከዛ በቃ ይሄ ነገር እንዴት ነው በቃ ምንድነው የሚሻለኝ? ከዛ ቤት ከወጣሁኝ መኖር የምችል ራሱ አይመስለኝም ነበረ።
ለምን ከሱ ጋር ከወጣው መኖር ምችል አይመስለኝም። ለምን በቃ አግብታ ወጣ ፈታ እንደዚህ ብላ ምናምን ለሰው ወሬ ነው እኔ የተጨነኩኝ ማለት ነው። ለራሴ ህይወት ሳይሆን ለሰው ወሬ ነው የተጨነኩኝ እኔ። ከዛ እንደዛ በቃ በስቃይ ውስጥ ቤት ውስጥ የሚበላ ነገር ጠፍቶ አይደለም፣ መኪና አለው፣ ቤቱ የተሟላ ነው። የሚመጣ ሰው ሁሉ ታድለሽ ነው የሚለኝ ማለት ነው። የኔን ችግር ማንም ሊረዳኝ አይችልም። አባቴ ደግሞ በቃ ያለው ቤት ስለገበሽ ነው እንደዚህ ሆንሹ እንደዚህ ምናምን ይለኛል። የሱ ወቀሳ አለ በዛ ላይ። ማዘርም ያለውም ቤቱን ምኑን ስላየች በቃ እኔ ምንም ይቸግረኝ ምንም ነገር እኔ የሚያደርገኝ የሚመስለው ማንም የለም። ሀታ ጓደኞቼ ራሱ በቃ አንቺ ምን ሆነሽ ነው በቃ እንደዚህ ተዝናንቶ መኖር ሲቻል እንደዚህ ብሎ መኖር ሲቻል ይሉኛል። ያ ሰፊ ቤት ውስጥ የያዘው ገበና እኔ ብቻ ነኝ፣ እኔና አንድ ፈጣሪ ብቻ ነው የምናውቀው ማለት ነው። ከዛ በቃ በጣም ከበደኝ። ልጄ አመት ከ6 ወር እስኪሆናት ድረስ በቃ ችዬ ኖርኩኝ ማለት ነው። በቃ ይሁን ችዬ ኖርኩ። ከዛም በኋላ አንድ ጓደኛ የነበረች እሷ ጋር ደወልኩኝና ከዛ የኔ ውድ እንደው በጣም ከብዶኛል በቃ እንደው ካልሞትኩ ነው ደም ሁሉ ማስመለስ ጀምሬያለሁ ምናምን አልኳት ማለት። ከዛ ስላት እሷ ወጥቶ ከሱ ተለይቶ መኖር አይቻልም ብሎ የነገረች ሰው አለ እንዴ አለችኝ። እሷ ገና ለገና በቃ የሆነ ነገር የለም በቃ ሞራል ሆነችኝ። ከዛ ቤት እኮ ወጥቶ ህይወት ይቀጥላል። አንቺ ስትኖሪ ነው ልጅሽንም ማሳደግ የምትችይው። ደግሞ የወሰደው ለዛ ብር ከሆነ ሀሳብሽ ሰርተሽ ትከፊዋለሽ። በቃ ያ ብር ከሆነ ሚይዝሽ ሰርቼ ከፍላለሁ ብለሽ ለሽማግሌም ለምንም ነግረሽ ከዛም በኋላ ውጭ አንቺ ከዛ ቤት መሞት የለብሽም ለዛ ስትይ ምናምን አለችኝ። ያ ሁሉ ብር እኔ ከየት አምጥቼ ነው የምከፍለው አልኳት። ከዛ ስል የምትከፊበትን መንገድ እኔ አሳይሻለሁ። አንቺ እዚሁ ኑረሽ እዚሁ አድገሽ እዚሁ ስለኖርሽ ነው ምንም ነገር ያልገባሽ። ለዛ መንገዱን እኔ ስለማሳይሽ አንቺ ጠንካራ ብቻ ሆኝ አለችኝ ማለት። ከዛ ስትለኝ ትቼ ከዛ ምኑንም ሳላቅ ትቼ ወደ እናቴ ቤት ሄድኩኝ ማለት ነው። ልጄን ይዤ ልብስ የተወሰነ ይዤ እናቴ ቤት ሄድኩኝ። ሲሄድ እናቴ ከዛም በኋላ ከትዳሯ ተለይታ ሴት ልጅ እናቷ ቤት አታድርም ብላ መልሳ አመጣችኝ። አምጥታ መልሳ አስገበችኝ። አሁንም ደግሞ ትንሽ ቆይቼ አሁንም ተመልሼ ደግሞ አባቴ ጋር አባቴም እንደዛ መልሶ በቃ እንደዚህ ያልኩኝ በተደጋጋሚ ወጣለው መልሶ ያመጡኛል። ከዛ በቃ ምንም የምወጣበት መተፋፈኛ መንገድ አጣሁኝ ማለት። ከዛ ሳጣ ያቺ ጓደኛዬ እባክሽ እንደምንም ብለሽ የሆነ ነገር አድርጊልኝ እኔ ሳልሞት አልቀርም ግን ለልጅ አደራ ምናምን አልኳት ደውዬ ማለት ነው በጣም ሲያመኝ። ከዛ ስላት መጣችልኝ ማለት እሷ ሩቅ ቦታ ነበር ለስራ ሄዳ ሩቅ ቦታ ነበር የነበረችው። ቃጥራ ስትጓዝ ለሊት ተጉዟ መታ ደረሰች እኔ ጋር። ስትመጣ እውነትም በጣም አሞኛል ምናምን ነገር። ከዛም በኋላ አየችኝ። እሱ ባይዘይ ሰው ሲያይ ምናምን ይንከባከባል ምን ይላል የተፈለገው ብዙ ነገር ያደርጋል። እኔ ሰው ሲመጣ ከዛም በኋላ በጣም መንከባከብ ምናምን ጀመረ እሷ ስትመጣ ማለት ነው። ሰው በሌለ ከዛ ምንድነው የሚያደርግሽ? ምን ይመታሽ? ይመታኛል ከመሬት ተነስቶ በቃ ይመታኛል ምናምን ነገር። ምን አይነት ቃላቶችን ይናገርሻል? የሚናገረኝ ደግሞ ይሄው ደሃ እናትሽ የሆነ ሰው አድርጊያት ከጎዳና ታድጊያት ይኸው ቤት ውስጥ ነው ያለችው አንቺ ደሃ እንደዚህ ምናምን እያለ በቃ ምንም ምልሽ ነገር በቃ ማይነገር ንግግር ነው። ወንድሞቼን አይቶ ሲመጣ ደግሞ በቃ የሆነ ስራ እየሰሩ ምናምን ከሆነ አታይም እኔ ከእንትን አውጥቻ ከዚህ ከጎዳና ህይወት አውጥቻቸው እንደዚህ ብዬ ይኸው ወንድሞችሽን አይቻቸው መጣሁኝ ዛሬ ይለኛል ማለት ነው። በቃ በዛን ሰዓት እኔ በጣም ከሚመታኝ ይልቅ የሚናገረኝ ንግግር አእምሮዬን ይጎዳኝ ነበር ማለት ነው። ከዛ በቃ በሄድኩበት ቦታ ሁሉ ነበር ማለቅሰው። ለምን በቃ ያ ህይወቴ ሁሉ ጊዜ በቃ ተጽዕኖ አሳድሮብኛል ማለት ነው። ከዛ ወጥቼ ሲሄድ እነሱ ጋር ሲሄድ ማንም የሚሰማኝ የለም ማለት። ትላንትና ስንት ነገር እንዳላደረገ ሁሉ ዛሬ ክደሹ እንትን ልትይ ነው እንደዚህ ልትይ ነው ይሉኛል ቤተሰቦች። ከዛ ሲሉኝ ቤተሰቦች ለሀብቱ ነው የሚያዩት ስላንቺ የኔን ደስታ ማንም የሚያይልኝ የለም።
ያቺ ጓደኛዬ መጣ ይገዛ መስሏቸው የቤት ውስጥ ሰላም የአይምሮ ሰላም ደስታ በሀብት ይገዛ መስሏቸው አንቺ ማሀብታም አግብተሽ ምንሽ ትባያለሽ ቤት ውስጥ ብቻችሁን ስትሆኑ እየሰደበሽ ክብርሽን እየነካ እየመታ ግን ሀብታም ስለሆነ ቁሳቁስ ስላሟላ ብቻ አርፈሽ ኑሪ ትባያለሽ በጣም ከዛ ያቺ ጓደኛዬ መጣች ከሩቅ ሀገር ነው የመጣችው ይሻለው ከዛ ቤተሰቦቼ ጋር ሲሄድ ይመልሱኛል ለምን ጠንካራ መሆንም አልቻልኩኝም እኔ ፈታ ሄዳ እንደዚህ ቤተሰብ ጋር ቁጭ ብላ ምናምን መባልንም አልፈለኩኝም ማለት ነው ከዛ እሷ መጣችና በቃ ማታ ላይ ጠፍተን እንሄዳለን እሱ በሌለበት እንደምንም ዘበኛውን እንደምንም አመቻችተን ጠፍተን እንሄዳለን አለችኝ ማለት ነው ከዛ ስትለኝ ሚተኛበትንም ሰዓት እንደዚህ እንትምልበትንም ሰዓት አቅ ነበር እሷ ከዛ ያም አያስፈልግም የሆነ የሚጠጣው ነገር ላይ የእንቅልፍ መድኃኒት አድርገን ከዛ ወጥተን እንሄዳለን አለችኝ ከዛ እሱ ደግሞ አርፍዶ ነው የሚገባው ከሌሊቱ 6 ሰዓት 7 ሰዓት 8 ሰዓት ነው የሚገባው ባለቤቴ ማለት ነው በጣም አምሽቶ ነው የሚገባው ለዛ ዘበኛውን እንደዛ አድርገን ወጥተን ሄድን ከዛ ወጥተን ልጄን ይዤ ልብስ ይዘን ምናምን ወጥተን ሄድን ከዛ የጓልሽን የእንቅልፍ ኪኒን የሚጠጣው ነገር ውስጥ አስገብታችሁ አይደለም ባለቤቴ አልመጣም ዘበኛውን ነው የእንቅልፍ ኪኒን ያጠጣችሁት እሱ እንዲተኛ አድርገን ወጥተን ሄድን ባለቤቴ ቤት አልመጣም እሱ ቶሎ አይመጣም ሲጀመር ከዛ አንዳንዴም ማደርም ሊኖር ይችላል ውጭ ላይ ለዛ እሱ ምንም አያሳስብም እንደሚስታንቺ ባልሽ ውጪ ሲያደር አይ ነው ባታፈቅሪው ምታፈቅር ሴት ትቀናለች ስለማታፈቅሪው ስለሚሰድብሽ ስለሚመታሽ ውጪ ሲያደር እንደው ምሳይ ነው የምትይው ግን ጠይቂውና አደረለሽ በጣም ነው የምደሰተው ሲያድር እንዲያውም በጣም ነው የምደሰተው ለምን በቃ ሰላም አግኝቼ እንኳን ተኛለው ቢያንስ ብዬ ስለማስብ ውጭ ማደሩ ለኔ ደስታ ነው እና ሰላምሽን ስለምታገኝ ውጪ ሲያደር እሳይ እንኳን ውጭ አደረልኝ ነው የምትይው እንደዛ ነው የምለው ሁሉ ጊዜም እንደዛ ነው የምለው ከዛም በዛ አጋጣሚ እሷ ይዛኝ ወደዛ ሄደች ጅማ የሚባልበት ሀገር ይዛኝ ሄደች ማለት ነው እዛ ሄደን እሷ ጋር የተወሰነ ጊዜ ቆየሁኝ አንድ 15 ቀን ቆየሁኝና ልጄን ይዤ እሷ ትሰራለች ትመጣለች እኔ ቤት ውስጥ የሚሰራው ምናምን ሰራርቼ ጠብቃታለሁ በቃ ሰላም ተሰማኝ የለም ከዛም በኋላ እሷ እንደዛ አይደለም መሆን ያለበት አለችኝ ከዛ አንቺ ሳይኮሎጂ እንትን የሚል ሰው ያስፈልግሻል በቃ ስለልቦናሽ በጣም ስለተጎዳ እንደዚህ ሰው ስለሚያስፈልግሽ መሄድ አለብሽ ብላ የሆነ ሰው ጋር ይዛኝ ሄደች ማለት ነው ህክምና ባለሙያ ነው የሚሰራው ከዛ እሱ ጋር ይዛኝ የስነልቦና ሐኪም ጋር ይዛሽ ሄደች ይዛኝ ሄደች ከዛ እሱ በጣም መጠንከር እንደምችል ከዚህ በኋላ ደግሞ ህይወት እንደሚቀጥል ለብቻዬ ሞኜ ልጄን ማሳደግ እንደምችል እና ደግሞ መስራት መለወጥ እንደምችል ምናምን በቃ በጣም ብዙ ነገር ነገረኝ ማለት የዛኔ በትክክልሽም ነገረሽ እሳይ ብቁ እንደሆንኩ ነገረኝ ለቤተሰቦችሽ ከዚህ የበለጠ ማድረግ ትቻለሽ እሱ ያደረገው እምንት ነው ምንም ማለት አይደለም የሱን ደግሞ ሁሉን ነገር ሰርተሽ መክፈል ትቻለሽ ይሄ ደግሞ እንትን አምሮሽን ብዙም እንትን ማለት የለብሽም ደግሞ የሱን ብር ወስጄት ክጄው እንደዚህ ብዬ ብለሽ አምሮሽን እንዳታሳምኝ ያ እንደ ብድር ነው በቃ የወሰድሽው ያንን ብድር መቼም ይሁን መቼም ሰርተሽ ትከፊዋለሽ በቃ አንቺ ራስሽን አብረሽ ነው ጊዜ በቃ እኔ አምሮዬ በቃ መረጋጋት አልቻለም የኔ ማለት ነው በሰዓቱ ለምን አሁን ላይ ቆም ብዬ ሳስበው ለካ ያለማወቄ መሆኑን ዛሬ ነው አሁን ነው ገና ያለማወቄ በጣም እንትን ያለኝ ማለት ነው የዛኔ በቃ ትልቅ ነገር ስለሆነ ያ ነገር በቃ የአምሮዬ በጣም እንትን ብሎ ነበር ለዛ ትቻለሽ ትከፊያለሽ ትኖሪያለሽ የሱንም ምንም ነገር አልፈልግም ምን ያልኩት ማለት ነው እኔ የሱን ምንም ነገር አልፈልግም እኔ ወሰድኩትን መስጠት ነው የምፈልገው አልኩኝ ማለት ከዛ በየስል አንቺ ጎበዝ ነሽ እንደዚህ ምናምን ብሎ አምሮዬን በቃ በጣም እንትን አለኝ ቤተሰቦችሽን አንቺ ራስሽ ተጽኖ ማድረግ ትቻለሽ አለኝ ማለት ከዛ ሲለኝ በቃ ወደ 1 ወር ቆየሁኝና በቃ ሙሉ ሰው ሆኜ ማለት ነው ምንም አይነት በኮንፊደንስ ተመልሼ ወደ ቤተሰቦቼ መጣሁ ስመጣ እናቴ ጋር ነበር የሚያርፍኩት አያቴ ጋር ነበር ያረፍኩት እንደመጣሁኝ ማለት አያቴ ጋር አርፌ ሄድኩኝ ማዘርን ሰላም ብያት ምናምን መጣሁ ከዛም በኋላ የት ሄደሽ ነው እንደዚህ ምናምን አለ ማለት ቤተሰብ ለምን ወጣሽ ትዳርሽን ጥለሽ ምናምን ብለው ጭቅጭቅ አለ
ከዛ ሲሉኝ ያለውን ነገር ሁሉ በቃ በግልጽ እንድነግራቸው እሱ ነግሮኝ ነበርና የተፈጠረውን ነገር ያለውን ውስጤ ላይ ያለውን ጠባሳ ሁሉን ነገር አውጥቼ ያሳየኝ ማለት ነው። በቃ ማወቅ ስላለባቸው ከዛም በኋላ በሰዓቱ ሁሉም አለቀሱ። ለካዬ ሁሉ ጉር ተሸክመሽ እያለሽ ነው ምናምን ብሎ ሁሉም በቃ በጣም አዘኑልኝ በሰዓቱ። ከዛም በኋላ በቃ ጠንካራ ሆኜ ሸሪዓ ፍርድ ቤት ሄጄ ከዛ ኒካችን እንዲወርድ አደረኩኝ ማለት ነው። አላወርድም ብሎ እንትን አለ ምን አለ በፖሊስ በምን ሄዶ እኔ ሴቶች ጉዳይ ሄጄ ከስሼ ምን ብዬ ከዛም በኋላ ሄዶ በፖሊስ ሸሪዓ ፍርድ ቤት ላይ ኒካዬን አወረደ ማለት ነው። ለምን እኔ የሴቶች ጉዳይ ሲሄድ የተደበደብኩበትን ምን ያልኩትን ሁሉን ነገር አሳየዋቸው። እነሱ ደግሞ ተባበሩኝ። ከዛ ኒካዬ ወረደ። ከዛን እኔ ደግሞ እዛ በቃ ብዙም መቆየት አልፈለኩኝም ነበር በሰዓቱ። ከዛም በኋላ ደግሞ ልጄን ቁጭ ብዬ ማሳደግ አለብኝ ደግሞ የሚለው ነገር አምሮዬን እንትን ሲለኝ ትቼ እዛው ቁጭ አልኩኝ። በቃ ምንም ማምጣት እንደማይችል በቃ ለራሴ እንትን ብዬ እዛው ቁጭ ማለት ጀመርኩኝ። እዛው ቁጭ ብዬ ደግሞ ዝም ብዬ ቁጭ ማለት እንደሌለብኝ አውቃለሁ። መስራት አለብኝ፣ ራሴን መቻል አለብኝ። በቃ ከቤተሰብ ጥገኝነት መውጣት አለብኝ። አሁን የልጅ እናት ነኝ ምናምን ብዬ አምሮዬን አሳመንኩኝ ማለት አምሮዬን አሳመንኩኝና ምን አደረኩኝ መሰለሽ? ሄድኩኝ እንትን መጀመሪያ ሄድኩኝና ምንም ነገር ሳይኖረኝ ቤት መፈለግ ጀመርኩኝ። ሰርቪስ ቤት ማለት ነው። ተከራይቼ ልወጣ ከዛም በኋላ ስራ ፈልጌ የተገኘ ስራ ምንም አይነት ነገር ሰርቼ ከፍላለሁ ብዬ ሄድኩኝና ቤት ፈለኩኝ። ቤት ፈልጌ አገኘውኝ ማለት ነው። አግኝቼ ቅድሚያ ከፍለው ብር የተወሰነ ብር ነበረኝ። እሱን ሰጠውኝና ቤቴ ላይ ምንም ነገር ፍራሽ የሚባል የሆነ ሰርቼ የምበላበት ነገር እንኳን አልነበረኝም። ከዛ አንድ የሱ ጓደኛ በጣም ምግባባው በጣም የሚያዝንልኝ ነበርና ሄጄ ነገርኩት። እኔ ከሱ ጋር ምንም ነገር አልፈልግም ብዬ ነው የወጣሁት ታውቃለህ። እና ደግሞ ቤት ውስጥ ልጄን ይዤ ማድርበትን ነገር እንኳን ቢያንስ አንተ ከቻልክ ትንሿን ፍራሽ እንኳን ብትተባበረኝ ብዬ ነው የመጣሁት አልኩኝ። ከዛ ብዬ ስል ቤተሰብ አትጠይቂም እንደ ቤት ውስጥ አለ አይደል ሲለኝ፣ አይ እኔ ቤተሰብን ምንም ነገር አልፈለኩኝም ራሴን መቻል ነው የፈለኩት አልኩኝ። ከዛ ስለው እሺ በቃ የት ነው የተከራየሽው? ይዤልሽ እመጣለሁ አለኝ። ይዞልኝ እንደሚመጣ ቃል ገባልኝና እሺ ብዬ ከዛ የተከራየውበትን ቤት ነገርኩኝ። እሱ ደግሞ አላህ ይስጠው ሁሉንም ነገር አንድ ነገር ሰርቼ የምበላውን ምተኛበት ምለብሰውን ለአንድ ሰው ያስፈልገዋል የሚባለውን ነገር አንድ ነገር ገዝቶ ይዞልኝ መጣ ማለት ነው። ሁሉንም ነገር አንድ ገዝቶ ይዞልኝ መጣ። ያንን ነገር ወሰድኩ። ከዛ በቃ ቤቴን በስነ ስርዓት በተደላደለ መኖር ጀመርኩኝ። እየኖርኩኝ ደግሞ ምን ማድረግ ጀመርኩ? ስራ መፈለግ። ስራ ስፈልግ ምን አገኘሁኝ? ስራ ስፈልግ እንደዚህ እንትን ምንድነው ስማቸው ፈረንጆች ቤት ምግብ መስራት፣ ልብስ ማጠብ ምናምን ተመላላሽነት አገኘሁኝ ማለት ነው ፈረንጆች ቤት። ከዛን ልጄን ይዤ ይሄድና ፈረንጆች ጋር ልብስ አጥባለሁ፣ ቤት አስተካክላለሁ፣ ምን እላለሁ። ከዛም በኋላ እነሱ ብር ይሰጡኛል፣ እመጣለሁ፣ እመለሳለሁ። እንደዚህ ያልኩ አንድ ሰውዬ ፈረንጅ ቤት መስራት ስጀምር ያ ፈረንጅ ሌሎችን ይዞልኝ መጣ። ከዛ ከነሱ ጋር አብሬ መስራት ጀመርኩኝ። የተወሰነ ጊዜ ደህና እየሰራውኝ እያለ እሱ ልጄን እያለ መመላለስ ጀመረ ማለት ነው። ያ የተከራየውበትን ቤት አወቀ። ከዛ እኔ የምሰራበትን ቦታ ስላወቀ ብቻ በቃ ልጄን እያለ ይመጣል፣ መኪና ይዞ ይመጣል፣ ይሄዳል። ልጄን ላያት ነው የመጣሁት እያለ ከዛ ይመጣል ይሄዳል። እነሱ ራሱ ግራ ተጋቡ ማለት ነው። ይሄ ሰውዬ ምን ፈልጎ ነው የሚመጣው ምናምን ማለት ጀመሩ። ከዛ በቃ እንደዛ እያለ እየመጣ እየሄደ ሲያስቸግረኝ ለአሁንም ደግሞ ለማንም ነግራት ለዛሽ ጓደኛዬ ምን ይሻላል እንደዚህ ብሎ እኮ አስቸገረኝ። እየመጣ እየሄደ ስራዬንም በአግባቡ መስራት አልቻልኩም ምናምን አልኩኝ። ከዛ እሷ ምን አለችኝ? ልጄን እያለ አይደል የሚመጣው በቃ ልጅቱን ጨክኝና ስጭው፣ ልጅቱንም ከአንቺ ጋር አብረሽ አታንገላቻት። ከዛም በኋላ አንቺ የሰው ሀገር ሄደሽ መስራት ትችያለሽ አለችኝ። ከዛ ስትለኝ አሰብኩበት በጣም። ከዛ ልጄን ከአጠገቤ መለየት መነጠልም በጣም አስፈራኝ። ደግሞ ልጄንም ከኔ ጋር አብሬ ማድረጌ ለራሴ ሰልፊሽ የሆንኩ ያክል ተሰማኝ ማለት ነው።
ወይኔ በጣም በቃ አሰብኩ ከራሴ ጋር አብሬ በጣም አስቤ ከዛ በቃ ልጄን ለሱ ልሰጣት ወሰንኩኝ እና እኔ ወደ ሰው ሀገር መሄድ አለብኝ ብዬ ራሴ አምሮዬን አሳመንኩኝ። ለምን የተወሰነች ብር ሰርቼ ያጠራቀምኳት ነበረች። ከዛ በዛ ብር ወደ ሌላ ሀገር ሊሄድ ብዬ ፓስፖርት ማውጣት ጀመርኩኝ። ከዛ ልጄን ሰጥቼ በቃ ቀንና ማታ ለቅሶ ነበረ። በቃ ሰላም አልተሰማኝም ልጄን ከወሰዳት በኋላ። እኔ ደግሞ እሱ ድሮ የሚመላለሰውን ያክል እኔ ልጄን ለማየት መመላለስ ጀመርኩኝ። ልጄን እያልኩኝ እመላለሳለሁ፣ ሄዳለሁ፣ መጣለሁ። በቃ ልጄን ማየት ፈልጋለሁ ማለት ጀመርኩ። ያ ፕሮሰስ ጀምሬ ተነስቼ ከዛ ጓደኛዬ እዛ ሆነሽ እንደዚህ እንትን የምትይ ከሆነ ልጅሽ አይቆርጥላትም፣ አንቺም አይቆርጥልሽም፣ የተወሰነ ጊዜ እኔ ጋር ነው ያለችኝና እሺ ብዬ ጓደኛዬ ጋር ሄድኩኝ። ሄጄ ከዛ እሷ ጋር የተወሰነ ጊዜ ቆየሁኝ። እሷ ጋር ቆይቼ ያ ፓስፖርቴም ተስተካከለ። ከዛ መጀመሪያ ላይ የት ሀገር ጥሩ ይሁን የት ሀገር መጥፎ ይሁን ምናምን ምንም ማቀው ነገር የለም እና አረብ ሀገር ሲባል እንጂ ምንም ታሪኩ ብዙም ማቀው ታሪክ ስላልነበረ ከዛ እንደማንም ሰው ሊባኖስ እንትን ብዬ ጀምሬ አላህ ሲረዳኝ በጀመርኩኝ በ18 ቀኔ ቪዛሽ መጥቷል መብረሪያሽ 3 ቀን ብቻ ነው ያለው ብሎ ደወለልኝ ደላላው። ሲደውልልኝ እውነት አልመሰለኝም ማለት ነው። በቃ ማመን የከበደኝ እንዴ ብዙ ሰው ሰጥቼ እንደዚህ ያክል ጊዜ ቆይቷል እንደዚህ ምናምን ሲሉ ስለነበር እኔ እውነትም አልመሰለኝም። እንዴት በ18 ቀን እንደዚህ ሊለኝ ይችላል ብዬ በጣም ተጠራጥሬ ነበር። ከዛ እስክበር ድረስ ምንም አላመንኩኝም። ሄጄ ለእናቴ እንደዚህ ተብያለሁ፣ እውነት ከሆነ ከሄድኩ መሄዴን ስታቂ እቃዬን ከቤት ያውጭልኝ፣ መሄዴን ካላወቅሽ ግን እንዳታወጪ ብዬ ለማዘር ቁልፍ ሰጥቻት ሄድኩኝ ማለት ነው ኤርፖርት። ሄጄ ከዛ እውነትን ተሳክቶልኝ በረርኩኝ። ከዛ እዛ ሄጄ ስደርስ እንደው አላህ ሲረዳኝ ጥሩ ሰው ነበር የገጠመኝ። ሴትዮዋ በጣም አሪፍ ነበረች። እስከ ዛሬም ድረስ ታወራኛለች። ወደ 10 ምናምን አመት ሴትዮዋ እስከ ዛሬ ድረስ ታወራኛለች። ሊባኖስ የሰራዋት ሴትዮ ማለት ነው። ከዛ በጣም ምርጥ ቤተሰብ ጋር ሄጄ ተቀላቀልኩኝ። አልহামዱሊላህ ደህና ስራ ስሰራ ቆየው። እዛ እየሰራው ያለው በቃ ለምን ማስበው እናቴ የምትሰራው ነገር የሆነ ነገር እንዲኖራት ፈልግ ነበረ ማለት። ከዛ ሲሄድ የእናቴን ቤት ማሳደስ አለብኝ፣ ለእናቴ የሆነ ነገር ማድረግ አለብኝ ብዬ አሰብኩኝ። ከዛ ሳስበው ለእናቴ ምንድነው ባደርግ እሷን ማሳርፈው ብዬ አስቤ በቃ ብዙም ባይሆን ሰርቪስ ብሰራላት እዛ ሰርቪስ ላይ አከራይታ የሆነ ነገር ማግኘት ትችላለች ብዬ አስቤ የተወሰነ ሰርቪስ አሰራውላት። በሰራውት ብር ለኔ ብር እንደሚያስፈልገኝ አላስተዋልኩም በሰዓቱ ማለት ነው። ለኔ ምንም ነገር ያስፈልገኛል የሚለውን ነገር ሳይሆን ለሷ የሚያስፈልጋትን ነገር ማድረግ ነበረብኝ። አድርጌ 2 አመት ከ6 ወር ሰራውኝና የ2 አመቱ ብር እዛ አስጨርሻለሁ። የ6 ወር ብሬን ይዤ ወደ ኢትዮጵያ መጣሁ። ይዤ መጥቼ በሰዓቱ የ6 ወር ብር ያው በጣም ትንሽ ብር ነው፣ ግን ብዙ ነገር ማድረግ ይችላል ብሩ ትንሽም ቢሆን ማለት። ከዛ እንደዛ ሆኖ ወደዛ ስል ብዙም ምን ያልተመቸኝም ኢትዮጵያ ላይ ብዙም ስላልተመቸኝ ከዛ መመለስ ፈለኩ። ከዛ መመለስ ፈልጌ ደግሞ ሌላ ሀገር ነው መሄድ ያለብኝ ብዬ ልጆች ለምን ሴትዮዋ ጥሩ ናት፣ ሌላ ልጆች መተው ነበር። እኔ አልመለስም ብዬ ስለመጣው ለሴትዮዋ ደውዬ እንደዚህ መሄድ ፈልጌ ነበር፣ ግን አንቺ ጋር አይደለም ሌላ ቦታ ነው መሄድ የምፈልገው አልኳት። ከዛ ስላት አላህ ያቅናልሽ፣ የሚያስፈልገውን ነገር ጠይቂኝ እኔ አረግልሻለሁ አለች። አላህ ይስጣት። ከዛ እሺ ብዬ እንደዚህ ወደ ሳውዲ ደግሞ ሞከርኩኝና ወደ ሳውዲ ተሳካልኝ። ወደ ሳውዲ ሄድኩኝ። ሳውዲ ሄጄ ያ ከዚህም በፊት የነገርኩሽ እኛ ሻይ ቤት ሲመጣ ሂድ ከዚህ ብዬ አባርረዋለሁ። በጣም ነው በቃ የምታስጠላኝ እያልኩ ሸኘው ነበር ማለት ነው። እዛ ሳውዲ ያለው ያ ሰው እንትን ያወራኛል ማለት ነው። ስመለስ ኢትዮጵያ ገብቻ አይቼው ከወንድሜ ጋር ጓደኛ ሆነዋል ማለት ነው። ከዛ እኔ ሌላ ነገር ምንም ነገር ትዝ አላለኝም። ለምን እኔ አግብቼ ነው የፈታሁት፣ እሱ የኔ አግብቷል እንደዚህ ምናምን ብዬ ስላሰው ጭራሽ ትዝ ብሎኝ ራሱ አልጠየቅኩኝም። ወንድሜን አይቼው ብቻ እኔ መጥቻለሁ ወደዛ ማለት ነው። እዛ መጥቼ ሳውዲ እዛ እየሰራው እያለ
ከዛ ጠየቁኝ ማለት ልጆች ጠይቀውኝ ከዛ አንቺ እንደዚህ ስልክሽን እኮ ስጭኝ ብለው ጠይቀውኝ ነበር ምን ይሻላል ጠይቆኝ ነበር ምን ይሻላል ልስጠው እንዴ ምናምን ብሎ ጠየቁኝ ጓደኞቼ ሲጠይቁኝ ከዛም በኋላ ከወንድሜም ማግኘት ይችላል እንዴ አንቺን ለምን ይጠይቅሻል ብዬ አልኳት ከዛ ስላት ችግር ከሌለው ልስጠው ስልክሽ አረ ችግር የለውም ምን ችግር አለው ብቻ ብዬ ከዛ ትዝም አላለኝም ዞሬም አላየሁትም ወደ ሳምንት ምናምን ሆኖታል እንደዛ መልእክት ከመጣልኝ ሊሾ አስደረኩላት ቤቱን በደንብ አሳደስኩ ሰርቪሶችን ሰፋ አደረኩላት ለምን በቃ እሷ ደስተኛ ከሆነች ሁሉ ነገር ለኔ በቃ ቀና ነው የሚሆነው ምናምን ብዬ ስላሰብኩ ብቻ በቃ ሰፋ አደረኩላት ለሷ ከዛ ያንን ሰርቼ 2 አመት ሰርቼ በደንብ አድርጌ ለሷ አስተካከልኩ ፋዘርም መጀመሪያ ወንድሞቹ ሆይ ብሎ አስወጥቶት ምናምን ከስራ በቃ በጣም ወጥቶ በጣም እንትን ብሎ ተጎሳቅሎ ነበር የነበረው ከዛ ለሱ ደግሞ የሥራ ነገር አስተካከልኩለት ከዛ አስተካክዬለት ምን ብዬ ከዛ በቃ በጣም አምሮዬ በጣም ደስተኛ ሆኗል በሰዓቱ 2 አመት ሰርቼ እዛ በጣም ደስተኛ ሆኗል አምሮዬ 1 አመት ሰርቼ የ1 አመት ብሬን ይዤ ኢትዮጵያ ገባለሁ ምናምን ብዬ በቃ አምሮዬን ያሳመንኩት በዛ መሃል ላይ ያ ልጅን እናወራለን ሰላምታ እንደዚህ ምናምን በቃ ሁሉ ጊዜ ማውራት የለም ምን እየሰራሽ ነው ምን እየሰራ ነው እንደዚህ ምናምን በቃ እንደ ሲስተርሊ ብራዘርሊ እናወራለን ዝም ብሎ ምንም አይነት ነገር የጠየቀኝም ነገር የለም እኔም ምንም ያሰብኩት ነገር በሰዓቱ አልነበረም ከዛ አንድ ቀን የሆነ ነገር መልእክት ደረሰኝ ማለት ነው ዛሬ ማታ የሆነ ቁም ነገር እናወራለን ዛሬ ማታ ኦንላይን እንዳጠፊ ምናምን ሚል ሜሴጅ ገብቶልኛል ማለት እንዴ በቃ የዛንለታ ቁም ነገር ምን ማለት ነው በቃ ለራሴ አምሮዬ ላይ ሲመላለስ ስራ ስሰራ ሁሉ ያንን ያለውን ቁም ነገር ያሰብኩኝ ነበር ስሰራ ይዋልኩኝ ማለት ማታ ደርሶ መልስ እስከምሰማ ድረስ ጨንቆኛል ለራሴ ከዛም በኋላ እኔ እንደዚህ ለትዳር ነው የምፈልግሽ ምናምን ብሎ አለኝ ከዛ ሲለኝ ምን አልኩኝ እኔ በሰዓቱ እኔ ለትዳር ዝግጁ አይደለሁኝ ማግባትም ማለትም አልፈልግም እኔ ልጄን ማሳደግ ብቻ ነው የምፈልገው ልጄ ከአባቷ ጋር መጀመሪያ ነበረች አይሆንም ብሎ ወደ እናቴ አምጥቷታል እናቴ ጋር ያለችው ልጄን እረዳታለሁ ልጄን ማስተማር ነው የምፈልገው ከእንግዲህ ወዲህ ወንድ የሚባል ነገር እኔ አልፈልግም በቅቶኛል አልኩኝ ከዛ ስለው ሁሉንም ወንድ በአንድ አይን ለምንድን ነው የምታየው አንቺ ሁሉም እኮ አንድ አይደለም በቃ ምናምን አለኝ ከዛም በኋላ በዚህ ከሆነ የምታወራኝ በቃ ከእንግዲህ ወዲህ አታውራኝ ብያልኩት ከዛ ብየው ስል አይ እንደዛማ አይደለም በቃ እንደ ወንድም እንዳሁኑ ማውራት እንችላለን መቀጠል እንችላለን ሲለኝ እሺ ብዬ ማውራት ጀመርን አሁንም እያወራን እያለ በመሃል እንደዛ ብሎኝ ተነስቶ ምናምን ጠፋብኝ በመሃል ማለት ነው ከኦንላይን ወጣ ጠፋ ከዛ ሲጠፋ ለካ አዳብት አድርጌያለሁ ያን ነገር እኔ ለራሴ እንትን ብዬ ቦታ አልሰጠሁትም እንጂ በጣም ለካ ተላምጄ ውስጤ ገብቷል ማለት ነው ከዛ ከኦንላይን ሲጠፋ በቃ በጣም ጨነቀኝ ቀኑን ሙሉ ሳስበው አልኩኝ አድሮም እንደዛ 3 ቀን ሆነው ከዛ ወንድሜም ብጠይቀው ይስቅብኝ ይሆን እንደ ብዬ ከዛ ፈረውኝ ማለት ነው እሺ ማንንም መጠየቅ ይችላል ከወንድሜ ጓደኛዬን ስጠይቃት አላየሁትም ማለችኝ ከዛ ስትለኝ ቢስቅብኝም ይሳቅብኝ ብዬ ወንድሜ ጋር ደወልኩኝና አይተኸዋል እንዴ ምናምን ብዬ ጠየቅኩት ከዛ ስለው በጣም ገረመው ሳቀብኝ እውነትም እንዳልኩኝ በጣም ሳቀብኝ ለምን ጠየቅሽኛል አይ ዝም ብዬ ነው ከኦንላይን ጠፍቶ ስለጠፋ ነው ምናምን ከኦንላይን መጥፋቱን ያሳሰበሽ ወይስ ሌላ ነገር አለ አለኝ ማለት ነው ወንድሜ ከዛ ሲለኝ ምን ሊኖር ይችላል ምናምን ብዬ ከዛ እንትን አልኩት ከዛ ስለው ቆም ብዬ ራሴን ሳስበው ለካ በጣም አፍቅሬዋለሁ ከዛም በቃ እንዴ ሳላስበው ነው እንዴ ፍቅር የሚይዘኝ ምናምን ብዬ ለራሴ ውስጤን እንትን እያልኩኝ ከዛ ወንድሜን እባክህ ወጥ ገብቶ እንዲያናግረኝ ንገረው አልኩት ከዛ ብዬ ስላይ በቃ ከዛም በኋላ እሱ እሷ ስለማትፈልገኝ እኔ በጣም ስለምፈልጋት እየተጎዳው ነው ያለሁት ከዛ በቃ ተይኝ በላት አላት ማለው ማለት ነው ከዛ ሲለኝ በቃ ያንን ቃል ሲሰማ በጣም ነው የደነገጥኩት ከዛም በኋላ በቃ አሰብኩኝ እኔ ለራሴ ማለት ከዛ አንድ ጊዜ ብቻ እንዲያወራኝ ንገረው ከዛ በኋላ አላስቸግርህም ብላለች በልና ንገረው አልኩኝ ማለት ከዛ ብየው ስል እሺ ብሎ ነገረው
ከዛ ነግሮትም ወዲያው አልገባም ነበር ስራ ትንሽ አስቸጋሪ ነበር ስራው ወዲያው አልገባልኝም ከዛ ባልኩት በሶስተኛው ቀን ገባልኝ ስገባ በቃ በጣም ነበር ደስ ያለኝ በጣም ከሚባለው በላይ ከዛ አወራሁት ሰላም አልኩኝ ምናምን ነገር ከዛ በደንብ በቃ በቀደም ለተያልኩ ነገር ትክክል አልነበረም በጣም አስቤያለሁ አንተ በጠፈሳት ደግሞ በጣም እንደምታስፈልገኝ ገብቶኛል ምናምን አልኩት ከዛ በየው ስል በቃ በዛ አወረን ምናልን በቃ ያወረን ምን ያለ ለበቃ ለምን አስመጪም ለምን ትዳር መስርተን አብረን አንኖርም እንደዚህ በቃ የሷ ሀገር ይበቃሻል ነይ ምናምን ማለት ጀመረ ከዛ በኋላ ከዛ ሲለኝ እሺ ብዬ እኔም ይሄንን አመጨርሼ በቃ መጣለው የቃል ገባውለት ቃል በገባውት መሰረት ያንን ጊዜ ጨርሼ ወደ ኢትዮጵያ ተመለስኩ ስመለስ ኤርፖርት ነበር መጥቶ የጠበቀኝ ከዛ ከጓደኞቹ ጋር አብሮ ምናምን መጥቶ ሰርፕራይዝ አርጎ ጠበቀኝ እዛ ማለት ነው እኔ ግን አልጠበቅኩም ዝም ብዬ ነገርኩት እንጂ እንደዚህ ይመጣል ብዬ አላሰብኩም ነበር ከዛ በቃ ደስ የሚል ጊዜ ነበር በሳቱ በጣም ደስ ብሎኝ ነበር ኤርፖርት ላይ ከዛም በኋላ ወደ ቤት መጣሁኝ ወደ ቤት ስመጣ የዛኔ ተከራይቼ ባለውበት ሰዓት ላይ ጥሩ እናት ነበረችኝ እሷ ጋር ነበር ሄድኩት ከዛ በኋላ ከሱ ጋር ተለያይቼ ማዘርጋ ትንሽ ስለሚርቅ ወደ እሷ አልሄድኩኝም ነበር እዛ እሷ ጋር ሄድኩ ከዛ እሷ ጋር ሄጄ ያለውን ነገር ምናምን ነገርኳት ለሷ ከዛ ስነግራት አንቺ ይሆነኛል ብለሽ አስበሽበት አምነሽበት ከሆነ በቃ ቤተሰብሽ ጋር ሽማግሌ ላክ ከዛ በኋላ ያለው ነገር ተስተካክሎ ወደሱ መግባት ነው ያለብሽ ጊዜ ማባከንም ማስፈልግም ብላ መከረችኝ እሷ ከዛ እሺ ብዬ ለሱ ደውዬ ጊዜም አላባከንኩም ደውዬ ቤተሰብ ጋር ሽማግሌ ትልካለን እንዲሄድኩ አልኩኝ እኔ ሄድኩ ቤተሰብ ጋር ሄጄ እሱም ሽማግሌ ላከ ከዛም በኋላ ቤተሰብ ጋር ተጠየቀ ምናምን ደስ በሚል ሁኔታ እዛ ኒካ ተደርጎ ምናምን ወደሱ ጋር መጥቼ አብረን መኖር ጀመርን ማለት ነው እሱ የሚኖረው ትንሽ ይርቃል ከቤተሰብ ጋር በጣም ይርቃል ማለት ነው ከዚህ ይርቃል ያው አብረን መኖር ጀመርን ደስ የሚል ህይወት ነበር የነበረኝ የዛኔ ያጣውትን ፍቅር የዛኔ ያጣውትን ሰላም እኩል መመለስ ለወንድ ልጅ እንደማልችል ነበር የዛኔ እንትን ያልኩት ነበር ግን እዚህኛው ህይወቴ ላይ እኩል አብሬ መመለስ ይችላልው እኩል ተነጋግረን መግባባት እንችላለን የማይሆነውን ነገር አይሆንም ይለኛል የሚሆነውን ነገር ደግሞ ይሄ ስለሆነ ይሆናል ብሎ ያሳምነኛል በውይይት ያምናል ማለት ነው ከዛ ትላንትና ያሳለፍኩት ነገር በጣም ተጽዕኖ ፈጥሮብኝ ነበር ለምን ያዛጋ ያሳለፍኩት ነገር በጣም ተጽዕኖ ስለፈጠረብኝ በቃ ያን ነገር እሱ ውይይት ምናምን እንትን ሲለኝ እኔ ደግሞ ትላንትና ያለው ነገር ይሄ ደግሞ ያሟል እንደ ምናምን ሁሉ ብዬ እንዳስቡላ ያደርገኛል ማለት ነው ነይ ቁጭ በይ ምናምን ሲለኝ ከዛ ወይኔ ሊቆጣኝ ነው ምናምን ይያልኩኝ በጣም መፍራት እንትን ማለት ከዛም በኋላ በቃ እሱ ስለሚያውቅ ያንን ነገር ስለሚረዳኝ ያ እንትን ይለኛል እሱም የጤና ባለሙያ ስለሆነ በጣም ትሪት ያረጋኛል መሆን ያለበት ነገር እንደዚህ ነው በትልቅ የሆነ ድምጼን ከፍ አድርጌ ምናምን መናገር ሲጀምር ከዛም በኋላ አይ እኔና አንቺ እኮ እየተጣለን አይደለም እየተነጋገርን ነው እንደዚህ መሆን የለበትም የትላንትናው ነገር አልፏል እዛ ጋር ትላንትና ላይ የድሮ ማንነትሽን ቤተሰብሽ ጋር ያለሽ ማንነትሽን ለማምጣት ጣሪ በቃ እንደዚህ አይነት ነገር ይቀር በቃ እንደዚህ ምናምን ብሎ ይመክረኛል እንደ አባትም እንደ ወንድምም እንደ ባልም በቃ በጣም በፍቅር አብረን እንኖራለን ከዛም አብረን እየኖርን አልহামዱሊላህ አንድ ልጅ ወለድ ከዛ በቃ ደስ የሚል ህይወት እንኖራለን ከዛ ደስ የሚል ህይወት እየኖርን ምን አለ መሰለሽ እኔ ከዛ የመጥቼ የሆነ ጫማ ቤት ከፍቼ ነበር ከሳውዲ መጥቼ ያስኩት ብር እንዳይጠፋብኝ ብዬ የሆነ ጫማ ቤት ከፍቼ ነበር ከዛ ለምን ያለበትን ነባራዊ ሁኔታ ሳላጠና መስራት ያለብኝ ምን እንደሆነ ሳላቅ ምናምን ነበር ለአካባቢውም አዲስ ነኝ ምን እንደሚሄድ ምን እንደማይሄድ ሳላቅ ብሩ ብቻ ይጠፋብኛል ብዬ ያንን ብር ምን አደረኩኝ ጫማ ብቻ ገዛውበት ማለት ነው የወንዶች ጫማ ገዝቼ ወደ እኛ አካባቢ እንደሚሆን ነው የመሰለኝ እዛም ግን ወደ እነሱ አካባቢ ያ ነገር ብዙም ተፈላጊ አልነበረ ምን የገዛውት ማቴሪያል ማለት ነው አሁን እህቶቼ እንድማሩ የሚፈልገው ነገር አንድ ነገር ስንወስን እዛ አካባቢ ላይ ምን መሰራት አለበት ምንድነው ውጤታማ የሚያደርገን
ምን አይነት ነገር እዛ አካባቢ ላይ ብናደርግ ብንሰራ ውጤታማ እንሆናለን የሚለው ነገር ይቀድም ነበር። እኔ ያንን አላስቀደምኩኝም። ዝም ብዬ ብሬ ይጠፋል ብቻ በሚለው ያንን እቃ ገዝቼ ይዤ ሄድኩኝ። ሱቅ ተከራየሁ ምናምን። ከዛም በኋላ ያንን ነገር በቃ ምንም ልነግርሽ አልችልም። እኔ በውድ ነው የገዛሁት ያንን ጫማ። እዛ ጋር ደግሞ ያንን በውድ የገዛሁትን ነገር ማንም ሊገዛው አይችልም ነበር። እኔ የምጠራው ዋጋ እዛ ጋር በጣም ሀይ ሆኖ ነው የታያቸው ማለት ነው። እኔ ኳሊቲ እቃ ነው ይዤ ሄድኩት። ስገዛ ኳሊቲ እቃ፣ ኳሊቲ ሰው የሚፈልገው እንደዚህ ምናምን ብዬ ነው ይዤ ሄድኩት ያንን ነገር። ግን ያንን ነገር በኪሳራ በቃ በኪሳራ ራሱ ግማሽ አሁን ስንት አመት መሰለሽ? ወደ 4 አመት ምናምን ሆኖታል። አሁን ወደ 5 አመት እየተጠጋ ነው። ያ ጫማ በትንሽ እንኳን ብር ሊወጣልኝ አልቻለም ማለት ነው። ያ ጫማ ይዞ ብሩን ይዞ እንደዚህ አሁን መንግስትም ደግሞ የሆነ እንትን ህግ አምጥቷል ማለት ነው። ያንን ህግ ሲያመጣ ከዛ ያ ጫማ በቃ ቁጭ እንዲል ሆነ። ለምን እኔ ደረሰኝ እንደዚህ ቫት ምናምን የሚባል ነገር ሲመጣ እኔ በደረሰኝ በቫት ምናምን አልነበረም በሰዓቱ እንትን ያልኩት። ከዛ ያ ነገር ቃርዳ እየወጣ ያመጣል ማለት ነው። ከዛ ከባለቤቴ ጋር አልহামዱሊላህ ጥሩ ሁኔታ ላይ ጥሩ ኑሮ ላይ እንኖራለን። እሱም ያው የመንግስት ሰራተኛ ነው፣ ስራ ይሰራል። ያው ለራሳችን ምን በላው ምን ጠጣው ምን ለብሰው ምናምን ነገር ፏ ነው ማለት ነው። ግን የኪራይ ቤት ላይ ነው የምንኖረው። የኪራይ ቤት ላይ ስንኖር በር ትንሽ ጓሲል አንቺ በር አትስበሪ እንደዚህ አትበይ ምናምን ልጅሽን ይናገሩብሻል ምናምን በቃ በጣም አስቀያሚ ነው የኪራይ ቤት ህይወት ማለት ነው። ያ ነገር በጣም ያስጠላል። እኔ ደግሞ በቃ ምንም ነገር አልተመቸኝም፣ ኮንፊደንስ አልተሰማኝም። ትላንትና እንደዛ ለፍቼም ብዬ ልጅ እንትን ብዬ ፍቅር ቢኖረኝ ኖሮ ይሄ ሁሉ አልነበረም ነበር ብዬ አስባለሁ። ለምን ትላንት ለወንድሞቼ ብዙ ነገር ሳረግላቸው ነበር፣ ለአባቴም ብዙ ነገር እንትን ብያለው። ስራ ይዟል ምን ብሏል። ግን እኔ ጫማ ቤቱን ከሰርኩ፣ ቤትም አልነበረንም። ከዛም በኋላ አሁን ወደዚህ ወደ ሌላ ሀገር ከመጣሁኝ አሁን ወደ 1 ወር ሊሆነኝ ነው እልሻለሁ። እንዴ የጤና ባለሙያ አግብተሽ አረብ ሀገር? አዎ። ምን ነው የሆነ ቦታ ተሰጥቶን ነበር በመንግስት ማለት ነው። በመንግስት ቦታ ተሰጥቶን ነበር። ያ ቦታ ላይ ደግሞ ቤት መስራት አለብን። በማህበር ነው ያ ቤት የሚሰራው። አንቺ እንደፈለግሽው ዝም ብሎ አይሰራም። በማህበር ነው፣ ስታንዳርዱን የጠበቀ ቤት ነው የሚሰራው። ከዛ ያ ስታንዳርዱን የጠበቀ ቤት ለመስራት ደግሞ ብዙ ብር ያስፈልጋል። ሚረዳን ደግሞ ማንም የለም። ለዛ ማሪ የጤና ባለሙያ ደግሞ ብዙ አይደል እንደሚከፈላቸው እነሱ? ኧረ ብዙ አይደለም ባክሽ፣ እንደሚወራው አይደለም። በኢትዮጵያ ወደ 10 ምናምን ሺህ ብር ይከፈላቸዋል ብቻ። በአሁኑ ሰዓት እኮ ማሪ ያልተማረ ሰው 10 ምናምን ሺህ ይከፈላል። ምንድነው 10 ምናምን ሺህ የሚከፈላቸው? ኧረ ተይ እንዴ! ወላሂ እንደዛ ነው የሚከፈላቸው። ምንድነው ነርስ ነው? ከዛ ያ ነገር ነው እንትን የሚባለው። ከዛ እኔ ደግሞ ያ ቦታ እንዲያመልጠን አልፈለግኩኝም ማለት ነው። ያ ቦታ አመለጠን ማለት ሁሉ ጊዜ በኪራይ ቤት መኖር ነው የሚሆነው ኑሯችን ማለት። ለዛ እንደምንም ብዬ እችን 2 አመት መስዋዕትነት ከፍዬ ከዛም በኋላ ያ ቦታ እንትን ቤት ከያዘልን በኋላ እመጣለሁ ብዬ ከዛ እሱን አሳመንኩት። እሱም አመነ። ልጅቱን ይዞ ቤት ነው የሚኖረው። እኔ ደግሞ ወደዚህ መጣሁኝ። አሁን 1 ወሬ ነው። እሱ የያዘው ልጅ ከሱ የወለድሽው ነው ወይስ ከመጀመሪያው ትዳርሽ የወለድሽው? ከሱ የወለድኳት ልጄ። ከመጀመሪያው ትዳርሽ የወለድሽው ልጅ እናቴ ጋር ናት። ኦኬ። ስንት አመቱ ነው አሁን ከመጀመሪያው ትዳርሽ የወለድሽው ልጅ? ልጄ አሁን 11 አመቷ። ሴት ናት? የመጀመሪያውም ሴት ናት፣ የሁለተኛውም ሴት ናት። በጣም ደስ ይላል። ባልን ለማስደሰት ብቻ ደፋ ቀና እያሉ ምንም ብታደርጊለት የማያመሰግን ባል አለ። ምንም ቤት አጥርተሽ ምግብ አብስለሽ ፏ ብለሽ የምትጠብቂው ምንም የማይዋጥለት ስለማይወድሽ የሚያፈቅርሽ ወንድ እያንዳንዱ ለሱ የምታደርጊው ነገር አፕሪሼት ያደርጋል፣ ያደንቃል፣ ያመሰግናል። እንደ ባሪያ ምንም ቢደረግላቸው ፊታቸው የማይፈታ ፈገግ የማይሉ የሚሳደቡ፣ የሚነጫነጩ፣ የማያከብሩ ምንም ብታደርጊላቸው የማይጥማቸው ባል እንኳን አግብተው እያለቀሱ ሁሌ መቼ ነው እሱ ፈገግ የሚል መቼ ነው ፍቅር የሚሰጥ እያሉ እየጠበቁ በጣም የሚያስጠላ ህይወት ኖረው ከዚህ ምድር ያለፉ ሴቶች አሉ።
ጠንካራ ባለመሆናችሁ ጠንካራ ቢሆኑማ ያንን ህይወት ተደርጣሉ። ማንም ግድ የለበትም ደስተኛ ያልሆነውን ህይወት የመኖር ማንም ሰው እና አንቺ ከዛ ህይወት ወጣሽ አሁን ደስተኛ ህይወት ስለምትኖሪ በጣም በጣም ጀግና ጎበዝ ሴት ነሽ። እንኳንም እዛ ላይ አልቀጠልሽ። ዛሬም ግን አላችሁ ይሄንን ላይ የምትሰሙ በህይወታችሁ ደስተኛ ያልሆናችሁ እኔ የምነግራችሁ ደስተኛ የመሆን መብት እንዳላችሁ ብቻ ነው የምነግራችሁ። መብት አላችሁ። የፈጠራችሁ ፈጣሪ ነው። ፈጣሪ የሰጠንን የመኖር እድል ሰዎች እንዲቆጣጠሩት የአካባቢ ሰው እንዲቆጣጠረው ደስተኛ ሳትሆን እያለቀስሽ ራስሽ በእንባ እየበሰበሰ እየተኛሽ ሰክሮ ባልሽ ገብቶ እየደበደበሽ ማዲያት በማዲያት ሆነሽ እያደርሽ በቃላት እየሰበረሽ በእጁ እየሰዘረብሽ ልጆችሽ ይሄንን እያዩ አይምሯቸው ተበላሽተው እንዲያድጉ አትፍቀጂ። ደስተኛ ካልሆንሽ በህይወትሽ የመውጣት ሙሉ መብት አለሽ። ማንም ባንቺ አያዝም። ባንቺ የሚያዘው የፈጠረሽ አምላክ ብቻ ነው። ቤተሰቦችሽ ስለወለዱሽ ብቻ ባንቺ ማዘዝ አይችልም። ቤተሰቦችሽ ወለዱሽ እንጂ አልፈጠሩሽም። የፈጠረሽ ፈጣሪ ነው። ፈጣሪ ሲፈጠርሽ በእናትሽ ማህፀን በኩል ወደዚህ ምድር ላከሽ። ስለዚህ ደስተኛ ያልሆነ ህይወት ላይ ያላችሁ እህቶች ማወቅ ያለባችሁ ነው። ወይኔ ተሳስቼ ሌላ የሆነ ሰው ኢንቫይት አደረግ ሌላ ሰው ኢንቫይት አደርጋለሁ። ሶሪ እና ደስተኛ ያልሆነ ህይወት የምትኖሩ ሰዎች ይሄ ቪዲዮ ከደረሳችሁ ንቁና ደስተኛ ሆናችሁ የመኖር መብታችሁን ተጠቀሙበት። ማንኛውም እርዳታ ከፈለጋችሁ እኛ እህቶቻችሁ አለንላችሁ። ይሄ ለእህቶች ብቻ አይደለም ለወንድሞች ነው። ግን ብዙ ጊዜ እህቶች የምንለው ወንድ ልጅ አይጨቁንም። ብዙ ጊዜ ሴት የበላይ አይደለችም፣ አለቃ አይደለችም። ወንድ ነው የበላይ አለቃ አይደል? ፈላጭ ቆራጭ። ሴት ናት ብዙ ጊዜ የምትጨቆነው፣ ያለ ፍላጎቷ የምትኖረው ሴት ናት። ወንድ ልጅ ካልፈለገ ይወጣል ከዛ ህይወት። ሰው ምን ይለኛል አይልም፣ ጎረቤት አይልም፣ ዘመድ አይልም፣ ይወጣል። ወጥቶ የፈለገውን ላይፍ ይኖራል። ሴት ናት ብዙ ጊዜ ሰው ምን ይለኛል፣ ዘመድ ምን ይለኛል፣ ጎረቤት ምን ይለኛል ብላ ያልፈለገችውን ህይወት እያለቀሰች የምትኖረው። ስለዚህ እህቴ ይሄ ቪዲዮ የሚደርስሽ የትኛውም ሴት ደስተኛ ሆነሽ የመኖር መብት አለሽ። ይሄን ብቻ ወቂ። ይሄን ካወቅሽ በቂ ነው። አንቺም እንደማንኛውም ሰው ደስተኛ ሆነሽ የመኖር መብት አለሽ። ከዛ እንዴት ካልሽ ነይ እኛ ጋር እናገዝሻለን። እንዴት እናሳይሻለን፣ መንገዱን እንመራሻለን። ቴንክ ዩ